የእውነት ምድር እውነት ጠፍቶ ነው ችግሩ እዚህ ላይ 12 ወንዶች 4 ሴቶች ወደዚህ አመሩ እንዳሉትም ፍትህና ሐቅ እዚህ ተገኘ መቼ ነበረ በ615 እንደ አውሮፓ አቆጣጠር በዛን ጊዜ ይሄን ዓለም አቀፋዊ ምልክት በመቀበል እኛ ሀበሾች ወይም ይሄ ክልል ይሄን ዓለም አቀፋዊ ምልክት በመቀበል ከመዲና በፊት በ7 ዓመት እንቀድማለን ይሄ ነው ታሪካችን አካዳሚ የመቀሌ ዩኒቨርሲቲ ፕሬዝዳንት ስላሉ እምጮኸው ለዚህ ነው መጽሐፍና ማንበብ ከሚያስተምሩልኝ የጥናትና የምርምር ማዕከል ሲንተር ክፈቱ እዛ ቦታ ላይ የነጃሺ ታሪክ የዓለም ታሪክ ነው የሰብአዊ መብት ታሪክ ነው ስለዚህ እኛ ከመዲና በፊት በ7 ዓመት ከሲሪያ ከኢራቅ በፊት በ18 ዓመት ከፈለስቲን በፊት በ21 ዓመት ከግብጽ በፊት በ24 ዓመት ከሞሮኮ ከአልጀርስ በፊት በ27 ዓመት ከሱዳን በፊት የኛ ነው ለሚሉት በ36 ዓመት እንቀድማለን ከቱርክ ከኢራን በፊት በ76 ዓመት ከህንድ በፊት በ180 ዓመት እንቀድማለን እኛ መስራችንን ይሄን ዓለም አቀፋዊ ምልክት መጤ አይባልም የኢትዮጵያ ሙስሊም ይሄ ነው ታሪካችን እምነቱ በመቀበል ጊዜ ያሳጥራለሁ ሌላ ታሪክ አለ ይሄ ነው ታሪካችን እንግዲህ የዚህ አካባቢ ታሪክ ከዛ ቀጥሎ የመካ ቁረይሾች ተጨነቁ ስለዚህ ዲሌጌሽን መረጡ እዚህ በተካሄደው ድርድር ክርክር ነጃሺ ዳኛ ተከሳሾቹ ስደተኞቹ አምር ብን አልዓስ ከሳሽ ሆነው ምንድነው የተከሰተው በውሳኔው ተጠርጣሪ ወንጀለኛ አይባልም ማስረጃ እስካልቀረበበት ድረስ የሃይማኖት ነጻነት የፍትህ እኩልነት የስደተኞቹ መብት ማስከበር ሙስና መዋጋት ያለማችን ትልቁ በሽታ ይሄ ሁሉ የት ነው ተወለደው እዚህ ሀገር ነው ቁርአንን በነጻ ማንበብ መካ ውስጥ ያነበበው አብደላህ መስዑድ ጭንቅላቱ ተፈነከተ ደም ውስጥ ይፈስ በቤተ መንግስት እዚህ ግን ተነቦ በእንባ ተራጩበት በማክበር ይሄ ሁሉ ታሪክ ነው ዛሬ የተባበሩት መንግስታት ከሳምንት በኋላ 73ኛ ኮንፈረንሱን ያካሂዳል የዓለም ችግር ሙስና ሰብአዊ መብት መጥፋት ህገወጥ ፍልሰት